ሙስሊም ለሙስሊም ወንድሙ እንዲያዝን እንዲወድ አክሱም ያለው ወንድም ሲቸገር እንድታዝን አንተ ሱብሃንአላህ ወሎ ያለው ችግር አንተን እንቅልፍ እንዲነሳ ገዛ ላይ ያለው ችግር አንተን የቤት ስራ እንዲሆንብህ ነው እስልምና የሚያዘው እኔ ጋር አልደረሰም እኔ ጋር አልመጣም እኔን አይመለከተኝም ብለህ እንድትቀመጥ ይሄ ካለ ወላሂ ኢማንህን ፈትሽ ደካማ ነው ማለት ነው ኢማንህ ደክሟል በወንድም ችግር ልትቸገር ይገባል የወንድምህ ጉዳይ አንተን ቢዚ ሊያደርግህ ይገባል እስልምና ይሄን ነው ዓለም ላይ ያወጀው አውጆም ነው ያ ትውልድ ታሪክ ሰርቶ ያለፈው እናንተ ዛሬ ሐቂቃ የለም ጭራሽ ሱብሃንአላህ እኔ ካገኘው ወንድሜ አይመለከተኝ እኔ ጥሩ ላይ ካለው የወንድሜ ችግር የለም ጭራሽ እኔ የሚል ላ እስልምና እኔን የሚል አይደግፍም እኛ የሚል መልእክት ነው የሚያስተላልፈው ኢዘን ወንድሞች ለወንድሞቻችን ምን ያህል ቦታ ነው ያለን ከታሪክ እንመልከት ሐቂቃ ታሪክን ስንመለከት እኛ የለንም እስኪ ዑመር ኢብኑ አልኸጣብን እንውሰድ ብዙ ጊዜ ስለ ዑመር እናነሳለን አይደል ዑመር ኢብኑ አልኸጣብ የሚገርማችሁ ከአዘርቤጃን ዑትባ ኢብኑ ፈርቀድ ጣፋጭ ምግብ ይልክለታል አስቡት ይህ ማንነት ሱብሃንአላህ ጣፋጭ ምግብ ለሰይድና ዑመር በተቀመጡበት መጣላችሁ ልክ ያን ጣፋጭ ምግብ ሲያዩ ሰይድና ዑመር ለዛ ለተላከው ሰው ጠየቁት ይህን ጣፋጭ ምግብ አዘርቤጃን ውስጥ ምን አይነት ሰዎች ናቸው የሚበሉት የሚጠቀሙት አሉት والله يا امير المؤمنين امته ما وكفلك ይህን ጣፋጭ ምግብ አዘርቤጃን ላይ ባለ ሀብቱ ስልጣንና ክብር ያለው ሰው ነው ሌላውማ በምን አቅሙ ይበላል ያ አሚር المؤمنين ሲሏቸው والله ግመል ይታል አሉት ዑመር ውጭ ነው ሲሉት አሁን ጫን ይህን ጣፋጭ ምግብ ይህን ጣፋ አሁን ጫን ለምን ያ አሚር المؤمنين ሲሉት ሲላቸው والله ለዑትባ ኢብኑ ፈርቀድ ብለህ በለው አሚሩ المؤمنين ዑመር ኢብኑ الخطاب አላህን ፍራ እያለህ ነው አዘርቤጃን ውስጥ ያለ ምስኪን ደሃ እያንዳንዱ ይህን ጣፋጭ ምግብ ሳይበላ እንዳያድራው ዑመር ረዲየላሁ ዐንሁ ሹፍ ይህን ጣፋጭ ምግብ አዘርቤጃን ውስጥ ያለ ምስኪን ደሃ አንድ ሰው ሳይበላ እንዳያድር ተመልከቱ ርቀቱን አስቡት ዛሬ ጎረቤቴ እኮ ቢላሂ አለይክ እየበላሁ ጎረቤቴ ተርቦ እኮ እያደረ ነው ጎረቤቴ በምን ላይ እንዳለ አላውቅም እኔ ግን ዛሬ የተለየ ኑሮ እየኖርኩ ነው ቢላሂ አለይክ እንዴት አይነት አስተሳሰብ ነው ሰይድና ዑመር አጠለም ራሳቸው አጠገባቸው ያለ ሩቅ ላለው ሱብሃንአላህ ይህን ጣፋጭ ምግብ ሳይበላ እንዳያድር እኛ ዛሬ እኛ ከበላን ሌላው አይመለከተን ዛሬ እዛ ያለው ወንድሜ ሲቸግረው እኔ ጋር የለም ኖርማል ማሻአላህ አረላ والله يا جماعه እስልምና ይላዝም እስልምና በወንድምህ ችግር አንተ እንዲቸግርህ ነው የሚያዘው እስልምና ወንድሜ ብለህ እንድትፈልገው ነው የሚያዘው ለወንድሞች ቦታ እንድንሰጥ ለዚህ ነው አስዋዲቁል አሚን ብዙ ደረጃና ፈድል እንዳለው ራሱ ይገልጻሉ አይደል እሱ ወደ መጨረሻ እንመጣበታለን ኢንሻአላህ የሚገርማችሁ والله ሌሎችም ሱሐባዎችን ብንመለከት የርሙክ ጦርነት ላይ ሱብሃንአላህ የርሙክ ጦርነት ትልቅ ማዕረካ ነበር እዛ ቦታ ላይ የተከሰተው ሁዛይፋ የሚባል አብዱላህ ኢብኑ ሁዘይፋ የሚባል አንድ ሱሐባ የሚገርማችሁ የጎቱን ልጅ ፍለጋ ውሃ ይዞ ይመጣል ብዙዎቻችሁ ታውቁታላችሁ ይህን ታሪክ ዛሬ እኮ እኛ ማወቅ አይደለም እኮ የከበደን ተግባር ነው ያጣነው ብዙን እኮ እናውቃለን ማሻአላህ ነገር ግን የተግባር ሰዎች መሆን የከበደን